ሰጠኝና አሳይመንት አንዳንዴ ስረሳ ያው ፕሬግናንሲ ነው ያልኩ አመካኛለሁና በሆስፒታላችን ውስጥ ሜዲካል ዳይሬክተር የሆነችው ዶክተር መክሊት አያሌ ሁለተኛ ልጇን በሰላም ተገላግላለች። ይሄን ምክንያት በማድረግ የድርጅቱ ስታፎችና ባለቤት ሰርፕራይዝ አዘጋጅተንላታል። ውስጥ እንግባ። ዶክተር መክሊት እንኳን በሰላም ተገላገልሽ። ሁላችንም ደስ ብሎናል። ስራሽን ተክተሽ እየሰራሽ ከእናትነት ጋራ ሁሉንም አብረሽ እየተወጣሽ ለዛሬ ቀን ደርሰሻል። እግዚአብሔር ሁሉን ረድቶሻል። በመላው ሰራተኞች ስም እንኳን ደስ አለሽ ብለን ዶክተር መክሊት እንኳን በሰላም ተገላገልሽ። እንኳን ለዚህ ያበቃሽ። ታታሪ ነበርሽ። ስራሽ ላይ ምንም ያጎደልሽው ነገር አልነበረም። ስለዚህ በጣም ደስ ብሎናል። እንኳን እግዚአብሔር ረዳሽ። እንኳን ብዙ ማዕልት በሰላም አብጽሐኪ። እንኳን ማርያም በሰላም ገላግላትኪ። ንገዛ ኸደማ በሰላም ተብቃኪ። ጓልክ ተዕቢላ ደስተኛ ትሆን ዘመን ይሆን። አሜን። እውነት ለመናገር በጣም ያልጠበቅኩት ነገር ነው ዛሬ የገጠመኝ። ወደ ቤት ለመሄድ እየተዘጋጀው ባለውበት ነው እንደዚህ አይነት ፕሮግራም ማዘጋጅታችሁ ሰርፕራይዝ ያደረጋችሁኝ እጅግ በጣም ነው ማመሰግነው። ተክለ ሃይማኖት እንግዲህ ቤቴ ነው። ብዙ ሰዓቴን ማሳልፍበት ቦታ ነው። እውነት ለመናገር ቤት ከፋሚሊ ጋር ከማሳልፈው በሐሳብም በፊዚካል ፕሬዘንስም በቃ እዚህ ማሳልፈው ነው የሚበዛውና ቤቴ ነው። እንደ ቤቴ ሆኖ ወልጄበት ለወጣ ስለሆነ በጣም ደስተኛ ነበር። አሁን ደግሞ ለወጣ ስል ይሄ ሁሉ ቲም ተሰባስቦ ለኔ ይሄን ዝግጅት በማዘጋጀታችሁ በጣም ነው ማመሰግነው። በጣም ነው የምወዳችሁ። በጣም እንግዲህ ባለፉት 9 ወራት እውነት ነው በጣም ብዙዎቻችሁ ምናልባት ኢሞሽናል ሆኜባችሁ ሊሆን ይችላል። በብዙ መልኩ ደግፋችሁኛል። ከዶክተር ጀምሮ ሰጠኝና አሳይመንት አንዳንዴ ስረሳ ያው ፕሬግናንሲ ነው ያልኩ አመካኛለሁና ከዛ ጀምሮ ነው ዶክተር በጣም ታግሶኝ ብዙ ነገሮችን እዚህ ደረስኩትና ቤዚዬ አንቺንም በጣም ነው ማመሰግነው። ሁሉ ጊዜ ደህና ነሽ፣ ዛሬ ጥሩ ስሜት ላይ ነሽ ብላ ቼክ በማድረግ ሁሉ ጊዜ ቀኔን ሳገኛት በዚህ ነው የምጀምረው። ቤዚ በጣም ኮንሰርን ዶናና በጣም ነው ማመሰግነው። ያው ተክለ ሃይማኖት እንግዲህ እንዲህ ያለውን ፕሮግራም ደግሞ ሲያዘጋጅ ምንድነው ሰራተኞቹ እንደ ሰራተኛ ብቻ አይደለም እንደ ቤተሰብ ነው። ሁሉም ሰው በደንብ ቤተሰባዊ ፍቅር የሚሰጥበት ጥሩ እንክብካቤ የሚሰጥበት ሲወልዱ ሲታመሙ በደንብ የምንከባከብበት ቤት ነውና ስለዚህ ለዚህ ደግሞ በጣም የምንኮራባቸው እንደ ወንድም እንደ አባት እንደ ወገን እንደ ቤተሰብ እቅፍ ድግፍ አድርገው የሚይዙን ዶክተር ሞላና ወይዘሮ ቤዛ ካጠገባችን አሉ። እናንተን እጅግ አድርገን እናመሰግናለን። ለምታደርጉልን ነገር ሁሉ፣ ለምትሰጡን ድጋፍ፣ ለምትሰጡን ፍቅር ሁሉ በጣም እጅግ አድርገን ልናመሰግናቸው እንወዳለንና ሁላችሁም ብታመሰግኑልን ደስ ይላል። ዶክተር መክሊት ተክለ ሃይማኖት ጠቅላላ ሆስፒታል አነስ ያሉ ስጦታዎችን አዘጋጅቶልሻል። ዶክተር ሞላ ብርሃኑ ለንደና የራቃችው ቀን ውስጣቸው ጤና ለገባነው ጋር